በድሮ ጊዜ ሁለት ወንድ ልጆች የነበሩት አንድ ሰው ነበር። ይህ ሰው ልጆቹን በጣም ይወዳቸዋል። ዕለት ዕለት ስለነሱ አብዝቶ ይጨነቃል። ከዕለታት አንድ ቀን ትንሹ ልጅ አባቴ ሌላ ሀገር ሄጄ ብቻዬን መኖር ስለምፈልግ ብዙ ብር ስጠኝ አለው። አባትየውም በጣም እያዘነ የጠየቀውን ብር ሰጠው። ከትንሽ ቀን በኋላ ትንሹ ልጅ የተሰጠውን ገንዘብ ይዞ ወደ ሩቅ ሀገር ሄደ። ገንዘቡንም በላበት፣ ጠጣበት፣ ተዝናና። ከቀናት በኋላ ግን ገንዘቡ አለቀ። መጨነቅ ጀመረ። ራበውም። የሚያርፍበትን ቦታ አጣ። ያን ጊዜ የአባቱን እንክብካቤና ፍቅር ትዝ አለው። ስህተት ሰርቻለሁ ብሎ አዘነ። ወደ ቤቴ መመለስ አለብኝ አለ። ተነስቶ ወደ አባቱ ቤት መጣ። አባቱም ከሩቁ አየውና አዘነለት። ሮጦም አቀፈው። ልጄ ጠፍቶ ነበር ተመለሰልኝ ብሎ ደስ አለው። ድግስም አዘጋጀ። ከዚህ ታሪክ የምንማረው ስለ እግዚአብሔር ፍቅርና ይቅር ባይነት ነው። እግዚአብሔር ሁልጊዜ ይወደናል፣ ወደ ራሱም ይጠራናል።